አርቲፊሻል ኢንተለጀንስ ኢንስቲትዩት በመጎብኘት ምናልባት ዛሬ መጀመሪያ አይደለም፣ ግን አሁን በተለይ ከዚህ አዲሱ ህንፃ ከገባ በኋላ ለመጀመሪያ ጊዜ ነው የመጣሁት። እውነት ለመናገር አሁን ባየውበት በየጊዜው ራሱን አፕግሬድ እያደረገ ራሱን እያዘጋጀ ራሱን ከለውጡ ጋር እየዘመነ የመጣ ለሀገር በተለይም ደግሞ ዓለም አቀፋውን ዓለም የደረሰችበትን ግኝት ወይንም ደረጃ ለመድረስ ወይንም ደግሞ አብሮ ለመሮጥ የሚያስችለው ቁመና ላይ እንዳለ ማየት መገንዘብ ችያለው። በእውነቱ በጣም ነው ደስ ያለኝ። አንደኛ ሀገራችን ውስጥ በአሁኑ ሰዓት ይታወቃል እንግዲህ ሁሉ ነገር ከአርቲፊሻል ኢንተለጀንስ ጋር እየተሰራ መሆኑ ዓለም የመጨረሻው የቴክኖሎጂ የደረሰው በዚሁ አርቲፊሻል ኢንተለጀንስ ላይ ነው። ስለዚህ እዚህ ደረጃ የደረሰን ነገር ሀገራችን በብዙ ጊዜ ቴክኖሎጂዎች በጣም ርቀው ኮንሱመር ነን ከመጠቀም ያለፈ ቴክኖሎጂውን ቶሎ ተከታትሎ የኛ የማድረግ ጥበብ ላይ በጣም ደካማ መሆናችንን እናውቃለን። ግን አሁን በዚህ ያየሁት በዚህ ኢንስቲትዩት ያየሁት ግን ቴክኖሎጂውን ራሱ ኦን ማድረግ የራስ ማድረግ ላይ በጣም ፈጥነናል ብዬ አስባለሁ። ይህንን እኛ በመጎብኘታችን በተለይ የሃይማኖት የእምነት ተቋማት ብዙ ጊዜ የመጎተት ባህሪ ነው ያለን እና ከቴክኖሎጂ ጋር የማዘመኑን ስራ እምነት ተቋማትም ባለቤት ሆነው እንዲሰሩ ያመቻቻል ብለን እንወስዳለን። ከዚህ አንጻር ነው ሁሉም ቤተ እምነቶች መሪዎች ዛሬ መጥተው እዚህ ዋና ዋና አባቶች የሚባሉት መጥተው ይህንን ካዩ በኋላ ወደ የቤታችን ምንድነው የምንወስደው፣ ለትውልዱ ምንድነው ቢያንስ ከመጎተት ከማደናቀፍ ቢያንስ እንኳን መደገፍ የምንችልባቸውን አሰራሮች ልምድ የወሰድንባቸው ነው ብዬ አምናለሁ። አሁን አርቲፊሻል ኢንተለጀንስ እኛ ሀገር ብቻ ሳይሆን ዓለማችን ላይ እየዳበረ የመጣ ገና ያላለቀ ቴክኖሎጂ ነውና እሱን በዚህ ፍጥነት ኢትዮጵያ መድረሷ በጣም የሚያኮራ ነው። ቢሮዎቹን ስናይ ከመጋረጃ ጀምሮ ከላይቲንግ ጀምሮ ያለው ሁኔታን ስናይ በእውነቱ ሀገራችን ከምንገምተው በላይ ፈጥና እየሄደች መሆኑን ከሚያሳዩ ተቋማት ዋነኛው ሆኖ ነው ያገኘው። እኛውን እዚህ ያየነው ሮቦቶችን በራስ አቅም የመስራት የማደራጀት ሁኔታዎችን ስንመለከት ይህ ትልቅ አንድ ምርታ ውጤት ነው። የተለያዩ አፖችን ክሬት አድርጎ ለተለያዩ ተቋማት መስጠት መቻልና መሶብ የአንድ ማዕከል አገልግሎትን ጨምሮ በተለያየ በሀገሪቱ ክፍል ያሉትን የኢትዮጵያ ፌዴራል ፖሊስን ጨምሮ የተለያዩ አፖች የሚጠቀሙት በአርቲፊሻል ኢንተለጀንስ ኢንስቲትዩት ዴቨሎፕ የተደረጉ ወይንም ደግሞ በዛ የመነጩ አፖች ናቸው እና ይሄ አንድ ትልቅ ነገር ነው። አርቲፊሻል ፎር ኦል በሚለው ፕሪንሲፕሉ እየተሰራ ያለው ስራ እውነትም በትክክል ነው። ምናልባት ኢትዮጵያ ሃይማኖት ተቋማት እንደ ሃይማኖት ተቋማት እንደመመራ ተቋም እኔ ከዛ ተቋም እንደመጣው ከሃይማኖት ተቋማት ጋር በሰላም በተለይ የቅድመ መከላከልና ግጭት አፈታት ላይ አፖችን ዴቨሎፕ አድርገን በተለይ በሀገሪቱ ያሉትን እዛም የሚታዩትን ግጭቶችን ማስቀረት የምንችልባቸውን ሲስተም ከኢንስቲትዩቱ ጋራ በቅርበት ለመስራት የምንችልባቸው ሁኔታዎች እንዲመቻቹ በዚህ አጋጣሚ ለኢንስቲትዩቱ ጥሬን አቀርባለሁ። የሃይማኖት ተቋማት ብዙ ስራዎች አሉት። ፒስ ቢልዲንግ ላይ፣ ቶለራንስ ላይ፣ መቻቻል ላይ፣ አብሮ መኖር ላይ፣ ሰላም የማስፈን ላይ እነዚህ ነገሮች በሙሉ በቴክኖሎጂ ታግዘው የኢትዮጵያ ሃይማኖት ተቋማት እንደ ተቋምም ከዚህ ተቋም ጋር መስራት እንዳለበት ያሉንን ደግሞ መስራት ያለብንን ኦብጀክቲቮቻችንን አላማዎቻችንን ደግሞ በቀላሉ ለማሳካትም የኢትዮጵያ የሃይማኖት ተቋም በተለይ ከአርቲፊሻል ኢንተለጀንስ ኤጀንሲ ጋር መስራት እንዳለበት ነው የተረዳሁት።